ራሴን መቆጠብ አለብኝ ማለት ከሰው ጋር ብዙ መታየት የለብኝም ያለን ነገር አንተም በርግጥ ያለ እዚህ ትንሽ ጊዜ ቢሆን አይደለም ግልጽ አድርገሽ ንገሪ ሄሉ እየገባኝ ነው አሁን ገና ወደ መስመሩ እየመጣሽ ነው ሰው እኔና አንተ የድሮ ግንኙነት ሁሉም ሰው ያውቃል እና አሁን እኔና አንተ በዙሪያችሁ ሁለታችን በታየን ቁጥር ጭራሽ እዛ ጋር ያለው ህይወት ይበላሻል ገባ በቃ ማንንም ሊረዳኝ አይችልም እና ለዚህም በቃ እኔና አንተ ከዚህ በኋላ መገናኘት የለብንም በቃ እንድናወራ ፈልጋለሁ ዝም በይ ሄሉ በእናትሽ ሌላ ነገር አታውሪ ናቲ እኔ እንደዚህ እንድትሆን አይደለም ናቲ ስማ እንደዚህ እንድትሆን አይደለም በእናትህ በቃ አንተ እንድትረዳኝ ፈልጋለሁ ማምጣቴ ካንቺ ጋር መሆኔ አንቺን ለማስደሰት መጣሬ ላንቺ ትርጉም የለውም አንቺ የሚታይሽ እዛ ጋር አንዴ የሚያስለቅስሽ ተከቼ ለርሳህ ተሰው አረኔስ ፍጹም አልቻልኩም በሚመጣው ህይወት እርግጠኛ ነሽ አንቺ ምንም አትሆኝም እርግጠኛ ነሽ ለራስሽ ደስተኛ ነሽ አላቅም ምንም አውቀው ነገር የለም አንቺ አስበሽ እንትን በያ እሺ ሄሉኮ አንቺ እኮ እንትን እስከሚልሽ ድረስ ከካሜራ ጀርባ እኮ እኛ ማውራት እንችላለን ያው መገናኘታችን ችግር እየፈጠረ ነው መገናኘታችን ችግር እየፈጠረ ነው እየፈጠረ ነው ህይወትሽን እኔ ሁሉ ነገር እየፈጠረ ነው ወደፊትሽን እያበላሽው ልብ ያልተዋለ አምላኬ ተው በቃ አንቺ እንዳግዝሽ የፈለግሽው ከዚህ በኋላ ላንገናኝ እንችላለን ለዛ ናቲ በቃ ተረዳኝ እኔ ወድጄ አይደለም ተመለስ ወሬ ነው ናቲ ጋር ተጠቀተባልሽ አንዴ ምን ማለት ነው ማን ነው የሚያቅፈኝ ካንተ ውጪ ላቅፍሽ ነው እንዴ ከኔ ጋር ያስቆመሽ አበላይ ምን ተክቼ ለርሳህ ተሰው አረኔስ ፍጹም አልቻልኩም ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ ሰላማችሁ ይብዛልኝ እኔ ደህና ነኝ እንዴት አለፈ ጥምቀት አሪፍ ነው ወይ አሪፍ ነበረ እኛ ጋር ምንም አይልም እንዴት ናችሁ ታዲያ ደህና ናችሁ ወይ አለን እግዚአብሔር ይመስገን እና ቤተሰብ ዛሬ ስመጣ ያው እንደምታዩት እኔና ናቲ አንድ ላይ ነን ያለነው እንገናኛለን አብረን እንወጣለን እንገባለን ምናምን እና እውነት ለመናገር ብዙ በተቀራረብን ቁጥር ያው በርግጥ ነገ ምን እንደሚሆን አይታወቅም ግን ያው ተስፋ ለሌለው ነገር እኔ ውስጥ ገብቼ ራሴንም ሞግዳት እንዳይሆን በጣም እፈራለሁና በጣም ነው እውነት መፈራው እና ምክንያቱም ያው ነገ እሱ ተመላሽ ነው ያው ሊቀጥል ይችላል ያው ግንኙነት ብንጀምር እንኳን ማለት ነው እና እስካሁን ምንም ነገር የለም ያው ሁሌ አብረን በዋለን ቁጥር ግን ያው ብዙ ትዝታዎች ይመጣሉ ብዙ ነገሮች ይመጣሉና እኔም ደግሞ ያን ነገር ለኔም ጥሩ አይደለም በዚሁ ከቀጠልኩ ጥሩ አይመጣምና ለዛ ደግሞ ያለውን ነገር ማስተካከል አለብኝ ብዬ ወስኛለሁ እናም የሆነ እሱን መጠየቅም ያሰብኩት ጥያቄ አለ ምክንያቱም ማለት የሆነ ልፈት ነው ያሰብኩት ነገር አለ ማለት ምን እንደሆነ ያው ታያላችሁ እዛ እናንተም ፈተና ነው ማለት ለኔ ያለውን ነገር ማወቅ ፈልጋለሁ እውነት ለመናገር ጋይስ እናንተ ጋር አንድ ላይ ባውቀው ደስ ይለኛል እውነት ለመናገር አሁን በጣም እንግባባለን ያው ድሮ ያው እንደምታውቁት ፍቅረኛሞች ነበርን ያው በመሃል ብዙ ነገሮች ተፈጥሯል ተለያይተናል አሁን ላይ ፍቅረኛሞች አይደለንም ያው ጓደኛሞች ነን ግን በቃ አላ ያው አንድ ላይ በሆናችሁ ቁጥር ብዙ ነገሮች ያስታወስኩ ምን ይያልኩ ያው እኔ ጋር ብቻ ይሄ ነገር ላይሆን ይችላል እኔ ለመናገር ለናቲ ያለኝ ነገር ታቀላችሁ በጣም ቦታ አለኝ ከምንም በላይ ማለት ነው በጣም ነው ሞወደው በጣም ክብር አለኝና አንዳንዴ ደግሞ ህይወት የሚባል ነገር አለ ያን ህይወቴን ደግሞ ማሰብም አለብኝ ሴት ልጅ ነኝ አይደል ማሰብም ስላለብኝ እና ዛሬ ደግሞ ለኔ ያለውን ነገር ማወቅ ፈልጋለሁ ማለት ስሜቱ ምን አይነት ነው ናቲ የኡነስ ስሜት ማለት ተሰምቶት ማለት ይሄ እንዴት ነው አሁንም ያ የድሮ ስሜት ትንሽም ቢሆን ተስፋ ካለው ማረጋገጥ ፈልጋለሁና ለዛ ደግሞ ለማረጋገጥ ጠይቀው ምነግረውም ጠይቀውም ጥያቄ ሊኖር ይችላል እና ጠይቀዋለሁ ስሜቱን ማወቅ ፈልጋለሁ የሱ ስሜት ምን እንደሆነ ማወቅ ፈልጋለሁና ለዛም ደግሞ እንደነገርኳችሁ ነው አብረን ሁሉ ነገር ምን እናየው ይሆናል
ማለት ነው። ጠርቻለሁ እንግዲህ እየመጣ ነው ያለው። ትረዱኛላችሁ ብዬ አስባለሁ ሁላችሁም። እንግዲህ ያው ግዴታዬ ደግሞ ስለሆነ ነው ማወቅም አለብኝ። ምክንያቱም በተቀራረብን ቁጥር ብዙ ነገሮች ሊፈጠሩ ይችላሉና ያ ነገር ደግሞ ነገ ላይ ዘላቂነት ካለው ጥሩ ነው፣ ከሌለ ደግሞ ዞሮ ዞሮ ለኔም ለሱም ጥሩ አይደለምና ለዛም ደግሞ እስቲ ያለውን ነገር ጠይቀዋለሁ። እየመጣ ነው ያለው። የትም ሳትሄዱ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ናቲን እንጠብቀው። አንቻለሽኝ ብዬ ለሁሉም ሳወራ ብቸኛ ረግሽኝ ለምባዬ ቦይ ልስራ እና ቤተሰብ ይኸውና እየጠበኩት ነው። እስቲ የሚሆነውን ብቻ አብረን የምናየው ይሆናል። እንግዲህ ያው ፈጣሪ ከእንደገና አገናኝቶናል። እድል ሊሰጠን ይሆናል። የነገን እሱ ነው የሚያውቀው። እውነት ለመናገር ያው ከእሱ ጋር እኔም ብሆን ደስተኛ የምሆን ነው የሚመስለኝ። ግን ያው ደግሞ ማይሆንም ከሆነ ተስፋ አድርጌ ራሴንም ማለት አልፈልግም። ለማንኛውም እስቲ እየመጣ ነው። የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሱሰውነብኝ ዘውትር አንቺን ማየት። እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ ምን ይሻልሻል? አፍቃኝ ነበረ። ደህና ነህ? ቆየሁ እንዴ? አይ ብዙም አልቆየም። አንቺ እዚህ ጋር አልጠፋብኝም? ጠፋብህ? ባለፈው እዛ ነው የተገናኘው። እንደንማ ሰፈር ማለማመድ ራሱ ማለት ነው ሌላ ስራ ነው። ሀገር እየጠፋብኝ ነው ልልሽ እኮ ነው። በዚህ አጋጣሚ የዲያስፖራ ነገር እንግዲህ ምን ይደረጋል። ሰላም ልበላችሁ። ሰላም ልበላችሁ። እንዴት ናችሁ ቤተሰብ? ሰላም ነው ወይ? እንዴት አለፈ በዓል? አሪፍ ነበረ? ያስታውቃል። አዎ እንዴት ነው? አምሮብሻል ደግሞ በጣም አመሰግናለሁ። የምር ገዳይነ ገዳይነ በፍቅር ገዳይነ 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 በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል እኔ በሰሙ ደስ ይለኝ ነበር፣ ግን ያው እዚህ ጋር በእሱ ሀሳብስ እንዳትጠይኝ። እንደዚህ ነው አይኔ ቆይ ና አይኔን ልሳማ መነጽር አድርጋለሁ እኮ ታውቃለህ። ለዛሬ እንዳይሆን እሺ። ና ችግር አለው። እሺ እንዴት ነህ? ና ቁጭ በል ትችላለህ። እሺ እንዴት ነሽ? ሰላም ነው? እያበራሽ ነው እና እንዴት ነሽ? ደህና ነው? ሁሉ ሰላም? ሁሉ ሰላም። እሺ ናቲ፣ እንዴት እየሄደ ነው ውሎ፣ ቆይታ፣ ህይወት? ዛሬ እንድናወራ ፈልጌ ነበር ናቲ። አንዳንድ ነገሮችን እንድናወራ ፈልጌ ነው። እሺ ማለት ያው ልታማክሪኝ ማለት ነው? አዎ ያው አንተን ነው የማማክረው። ጥሩ ሰው ነው የመረጥሽው እንዴ? ይሄማ የተረጋገጠ እኮ ነው። ደስ ይላል። እሺ ናቲ፣ እንዴት መሰለክ ማለት በቃ ይሄ እንዴት ነው አንተ ከመጣህ ሰዓት ጀምሮ አብረን በጣም ብዙ ጊዜ እያሳለፍን ነው። አንተም የምር ከልብ ነው በቃ ለኔ የሰጠኸኝ ቦታ በጣም ትልቅ ነው። የእውነት እኔ ምን እንደምልህ አላውቅም። ምንድነው ዳር የምትይው? የምር እኔም እንደዛውና ደስተኛ ነኝ። ባይዘው በዛ በጣም ደስተኛ ነኝ።
የምር በጣም ደስተኛ አድርገኸኛል እኮ አንተ በጣም ትለያለህ። የምሬን ነው የምር በጣም ይለያል። እኔ እንጃ እውነት ሞር የተሻልክ ሆነ ሞር ከድሮ ያው ካሳለፍ ነው ጭራሽ ወደዚህ ደግሞ አስብ መሀል ላይ ብዙ ነገርም ተፈጥሮ ያ ነገር እንኳን እንትን ብለህ ማለት በቃ ይሄ እንዴት ነው ለኔ ጊዜህን ሰጥተህ ከኔ ጋር ይሆን እኔን ለማስደሰት የምታደርገው ጥረት ምናምን በቃ ሁሉን ነገር ሳይ በጣም በቃ የምር አከብራለሁ በጣም ለኔ እንትን ሂሳቡ ይሄ ነው በዚህ አወራን እና ናቲ እንዴት መሰለክ ሰላም አይደለሽ ህይወት በጣም ከባድ ናት ያው እኛ እንዳሰብነው አይደለችም ማለት እና ያው እኔ እናንተም አሁን ያለንበት ሁኔታ ያው ኖርማል ጓደኛሞች ነን ነገ ምን እንደሚሆን አላቅም ህይወት እንግዲህ ምን እንደምታመጣ አላቅምና ያው ሴት ልጅ ነኝ እኔ አይደል ጊዜ ብዙ ነገር የሚባል ነገር አለ እና ናቲ ቤተሰብ እኔ አግብቼ ምናምን እንደወጣ ነው የሚፈልጉትና እኔ ቤተሰቦች እኔ አግብቼ ትዳር ይዤ ምናምን ወልጄ እንዳሳያቸው ነው የሚፈልጉትና እና ሄዶ አሁን አንቺ በዚህ ምን አስጨነቀሽ? የሁሉም ሰው ቤተሰብ ይፈልጋል ሴት ልጆቻቸው ትዳር እንዲይዙ ምናምን ነገር ያለ ኖርማል ነገር ነው። ያ ደግሞ ከእግዚአብሔር ዘንድ ሲመጣ ነው። እስከሚመጣ ደግሞ አንቺ ነገሮችን ምናምን ነገር ይሄ ደግሞ ላንቺ ላይክ ቀላል ነገር አይደለም። በማስተዋልና እንትን ብለሽ የምትገቢበት ህይወት ነውና ቤተሰብ ስላለሽ እንደዚህ ጫና ምናምን ነገር እንዴት መሰለክ እኔ በራሴ በጣም ብዙ ጥረት አድርጌያለሁ። የራሴ ምንም ስላልተሳካ በቃ ቤተሰብ በቤተሰብ ማለት እንደዚህ የምታሩ ነው ልጅ ነኝ። ግን ያው እነሱ ደግሞ በቃ የሚፈልጉትን ነገር እኔ ማሳካት አለብኝ። አዎ እኮ ይሳካል እኮ የሁሉም እኮ ይሳካል። ግን ያው አላል እንትን ይላል። አሁን አንቺ በዛ እንትን ብለሽ ራስሽን አታጨናንቂ። እኔ እኮ አላጅ ማጨናነቅ ታነሱ እንዲነ እኔም እኮ የምሰማው ነው ቤተሰቦች ያክስ ልጆች በቃ ፋሚሊ ጋር ምናምን ሴት ልጅን ፋሚሊ ምናምን ነገር ሁሉም ጋር አንቺ ብቻ አይደለሽ ደግሞ እንደዛም እንዳይሰማሽ እና ሁሉም ሰው ቤተሰቡ ልጃቸው እንድታገባ ምናምን ነገር ፑሽ ያደርጋሉ። ምክንያቱም በቃ ይሄ ሀበሻ የተለመደ እንትን ነውና ያን ደግሞ አንቺ ምንም ማለት ነው እና የሁሉም ቤተሰብ ይሄን ነገር የሁሉም ቤተሰብ ሁሉንም እኮ ፑሽ ያደርጋሉ። ይሄ እኮ ያለ ነገርና በዚህ የተነሳ አትጨናንቂ። አንቺ ደግሞ ነው አይደለም ናቲ በራሴ ብዙ ሞክር ያለው እና አሁን ቤተሰብ ባመጣው ተስማምቼ በቃ ላገባው ወስኛለሁ። አዎ ማለት በቃ ትዳር ቤተሰብ የሚፈልገውን ነገር ለነሱ ለማድረግ እኔ ለማግባት ወስኛለሁ። ማለት ሄዶ እየቀለድሽ አይደለም ናቲ የምሬን እያወራሁት ነው። ከመጀመሪያው ነው አንቺ ቤተሰብ አምጥቶ የምታገቢው ማለት በቃ ቤተሰብ ነው አይደለም። እንዴት መሰለክ በራሴ የምሬን ነው የምልሽ በስነ ስርዓት ነገር ስልሽ እኔን ላለማስቀየም ብለሽ የሆነ ይከፋዋል ብላም ብለሽ በሌላ መንገድ አድርገሽ እየነገርሽኝ ከሆነ እሺ፣ ግን ችግር የለውም። እንደዛ አይደለም አንቺ ወደሽ በምታረጊው ነገር ላይ እኮ እኔን የሚያገባኝ ነገር የለም። እኔ እንደዚህ ነው ማስኬደው መተየረበሽ ነው ምናምን ነገር ማለት ትችያለሽ። ተረጋጋ እንዴ ናቲ። እኔ እሺ እኔን ተረዳኛ። ምን ላድርግ? በቃ ቤተሰብ እኔ በራሴ ጥረት አደረኩኝ፣ በራሴ የታገልኩ ነው ያለሁት። ግን በቃ ነገሮች ሊሆኑ ስላልቻሉ በቃ ቤተሰብ ደግሞ በማያውቀው ሰው አመጣ። ሰው ቤተሰብ በቃ ተስማምተው አመጡልኝ። በቃ አሁን ሄጄ ከሱ ጋር ነው የምታወቀው። የምርሽ ነው? እኔ አሁን ራሱ ማለት ነው እዚህ ከዛ የተመለስኩት ይሄን ነገር ልነግርህ ነው እንጂ በቃ ከዛ በኋላ አሁን ተመልሼ ወደዛ ልሄድ አይደለም ማለት ችግር የለውም። አንቺ እኔ ምርጫሽን አከብርልሻለሁ። ገብቶሻል? ግን አሁን አንቺ እንደምትዩ ነው ወይ ያለው ነገር ከኔ ጋር ግልጽ ሆነሽ አውሪ። ነገ ከነገ ወዲያ ማየት አይቀርም። እንደሆነ ማብራራት አሁን አልፈልግም። ማን እንደሆነ እንደዚህ ምናምን ማለት አልፈልግም። በቃ ናቲ ኦኬ። በዛ በቤተሰብ በኩል የመጣ ነገር ነው። በቤተሰብ ደግሞ ከመጣ እነሱ ነገር መስማት አለብኝ። በእነሱ አድርገው ብዙ አማላጅ መጥቷል። በቃ እነሱ ደግሞ የሚሉትን መቀበል አለብኝ። ናቲ ከባድ እንደሚሆን አይደለም ማ ችግር
ግን ማለት ነው ሄሉ አንድ ነገር ስታስቢ መጀመሪያ በጣም ተረጋግተሽ አንድ ነገር ተረጋግተሽ ወስኝ። ሌላ ነገር አይደለም። ገብቶሻል? እኔም ባይሆን እኮ ደስ ይለኛል። እኔ አሁን ሌላ ነገር እንዳይመስልሽ ቅናት ምናምን ይዞኝ አይደለም እንደዚህ እየሆንኩ ያለሁት፣ ግን ለራስሽ ስል ተረጋግተሽ አስበሽ ወስኝ ናቲ። ምን መሰለክ እኔ ደግሞ ማለት ነው ነገሮችን ሞክሬያለሁ እኮ ታገልኩ እኮ ናቲ፣ ታግያለሁ እኮ። እሺ ምን ተስፋ አለኝ? ተስፋ ምን አለኝ? እሺ ንገረኝ፣ ምን ተስፋ አለኝ? አይደል? እሺ አሁን አንቺ እንደምትዩ ከሆነ ራሱ እንደዛ ብዬ ባምንሽ ራሱ ማለት ነው ማታቂው ሰው ነው የምታገቢው። በቃ ለነሱ ስል እነሱን ለማስደሰት በራሴ ታገልኩ እኮ በቃ እየታገልኩ ነው፣ ግን ምንም በቃ ምንም ሊሆን አልቻለም አይደል እንዴ? እሺ ንገረኝ፣ ይሆን አዲስ ነገር አለ? ተስፋ አለኝ። ተስፋ ካለኝ ንገረኝ፣ ምን ተስፋ አለኝ? ንገረኝ ናቲ። በጣም ከባድ ነው ባይዘው። ሲጀመር አንቺ ለወሰንሽው ነገር እኔ ለምንድን ነው ተስፋ የምትጠይቂ? አንቺ እኮ ልሄድ ነው እያልሽ የነገርሽኝ እኮ ነው። ያው እነሱ እና ታዲያ ለአንተ ሳልናገር ዝም ብዬ ተነስቼ ልሂድ? አንተ እኮ አንተ ለአንተ ሁሉም ነገር መናገር አለብኝ። እሺ አሁን ምን እንዳደርግልሽ ነው? ቤተሰብ ባላዘጋጅቶልሻል። አሁን ቆይ እሺ እኔ ምን ልበልሽ ታዲያ? ማለት እሺ ናት የምርሽ ነው አይሉም? ቀልድ ቢሆን እንደዚህ አይነት ነገር መጥቼ እኔ ላይ እንደዚህ እንደማታረጊ አውቃለሁ። ቀልድ ቢሆን እንደዚህ አይነት ነገር ሲጀምር አንተ ላይ አላደርግም። ናቲ ስማኝ፣ አሁን ማለት ነው እኔ አንተን በጣም አከብርሃለሁ። በነበረን ባሳለፍናቸው በእያንዳንዱ ጊዜ በጣም ደስተኛ ነኝ። በጣም ነው የምታከብሪኝ። በጣም አንቺ በጣም ነው የምትረጂኝ። አይችሻለሁ። ስማኝ ናቲ እና አሁን ላይ ግን በቃ እንዴት ነው ራሴን መቆጠብ አለብኝ ማለት ከሰው ጋር ብዙ መታየት የለብኝም። ያለን ነገር አንተም በርግጥ ያለ እዚህ ትንሽ ጊዜ ቢሆን አይደለም ግልጽ አድርገሽ ንገሪ ሄሉ። እየገባኝ ነው አሁን ገና ወደ መስመሩ እየመጣሽልኝ ነው። ናዚ ተረጋጋ። እንዴት ላስረዳክሽ ናቲ? እኔ እኮ ወድጃለሁ። እሺ ምን ላርግሽ ንገረኝ። በእኔ ቦታ ሆነ አስብ። ምን ላርግሽ ንገረኝ። ቆይ ንገረኝ። እሺ ቆይ ምን ማድረግ አለብኝ? መፍትሄ ካለ ንገረኝ። መፍትሄ አለ፣ ተስፋ አለኝ፣ ንገረኝ። እኔ አንቺ በራስሽ ባመጣሽ ነገር አትጩኝ። የሚያስደስተኝን ህይወት ታውቀዋለህ ሲጀመር። እሺ አሁን ቆይ አይደለም ቆይ አንድ ነገር ልጠይቅሽ። ከወንድ ጋር ምናምን ነገር መታየቱ አይደለም አሁን በአጭር አማርኛ ስትነግሪኝ ከኔ ጋር ባለሽ ነገር የሆነ ቅር ያለው ሰው አለ። ከዛ ሰው ጋር ደግሞ ሌላ መንገድ አለሽ። ስለዚህ አይደለም እንዴት መሰለህ ነው አይደለም ይሄ ነው። ተረጋጋ። ቆይ አሁን አይደል አንተ እንደዚህ ነው። አንቺ ከተመቸሽ ችግር የለውም። እኔ ግን ይሄ ነገር አንቺ እውነተኛ መሆኑን ሳላረጋግጥ ድረስ መቼም እንደዚህ አሁን አንቺ ስለነገርሽ ምናምን ነገር ምታነሱ አይደለም። እኔ አሁን እነሱ ያመጡልኝ ሰውም ሆነ ማንኛውም ሰው የኔና አንተን የድሮ ግንኙነት ሁሉም ሰው ያውቃል። እና አሁን እኔና አንተ በዙሪያችሁ ሁለታችን በታየን ቁጥር ጭራሽ እዛ ጋር ያለው ህይወቴ ይበላሻል። ገባ? በቃ ማንም ሊረዳኝ አይችልም። እና ለዚህም በቃ እኔና አንተ ከዚህ በኋላ መገናኘት የለብንም። በቃ እኔ ይሄን በቃ ለራሴ ለመናገር ራሱ በጣም ጨንቆኛል። በቃ መገናኘት አንችልም ከዚህ በኋላ በቃ። እሺ አሁን አንቺ በሚመጣው ህይወት እርግጠኛ ነሽ? አንቺ ምንም አትሆኝም? እርግጠኛ ነሽ? ለራስሽ ደስተኛ ነሽ? አላቅም ምንም አውቀው ነገር የለም። አንቺ አስበሽ እንትን በያ። እሺ ይልኩ አንቺ እኮ እንትን እስከሚልሽ ድረስ ከካሜራ ጀርባ እኮ እኛ ማውራት እንችላለን። አይ እዚህ ጋር ምክንያቱም ህዝብ ያውቃል። ለምን ተለያየ፣ ለምን ጠፋችሁ፣ ለምን አትመጡ ምናምን ሊሉን ይችላሉ። ለዛ በቃ ናቲ ማለት በቃ ለኔ ከባድ ነው። ካንተ ጋር እኔ ሰውን በጣም ደስተኛ ነኝ፣ ግን ደግሞ እዛ ጋር ቤተሰብ ማሰብ ነበረብኝ መጀመሪያ። ግን አላ ሌላ ሰው ማግባት በቃ እኔ ማዞር አይደለም ናቲ፣ አንተ ላይ ማዞር አይደለም ናቲ። በቃ እሺ ምን ልሁን? እሺ አላግባ ምን ልሁን? ምን መሆን ይችላል? ምን ያምር ምን መሆን ይችላል? እሺ ንገረኝ። አንቺ የወሰንሽው ጉዳይ ነው። እኔ ምንድነው የወሰንኩት? እኔ ምንም የወሰንኩት ነገር የለም። ተዘጋጅቷል እያለ አንገናኝ ካሁን በኋላ እያልሽኝ እኔ ምን እንዳደርግልሽ ነው? ተዘጋጅቷል፣ ቤተሰብ አዘጋጅቷል። ካሁን በኋላ መገናኘታችን አብረን መታየት የለብሽም እያልሽ ነው። እኔ ደግሞ ህዝብ በሚያውቀው ይሄው አላ አንቺ ለማስደሰት እንትን እኮ አንተ ለማንኝ ለማስደሰት እኮ ጥረት እያደረክ እንደሆነ አውቃለሁ እኮ ናቲ። የኔ ነገር አይታይሽም አንቺ ሁሌ እኔ ነው የማይታየኝ ሰው በቃ ይሆናል።
አይደለም አያገባ ሲጀመር እሺ ናቲ ከኔ አይደለም እኮ ናቲ እኔም እኮ እንደሌላው ሄሎ የለ ቆዳዬን ወጥሬ መኮፈስ አቅቶኝ አይደለም ሁሌ እንደዚህ አንቺን ደስ እንዲልሽ ከስር ስርሽ ማልጠፋው አንቺን ደስ እንዲልሽ ግን አላ አንቺ ይሆናላ በእጅ ያዙት ነገር ነው ያደረግሽው እሺ አይደለም ይሄ ምንም እኮ አስፈልግ ናቲ ምን ተስፋለሽ በለኝ ወይ ምንድነው የምትለኝ አልገባኝም ምን እያልክ ነው አልገባኝም ቤተሰብ አግቢ ካለኝ እሺ ምን ማድረግ ይችላል የራሴን ጥረት አደረኩ ሄሉ ተስፋለሽ ታዩ ብትለኝ እኔ በጣም ጥረት እያደረኩ ነው ያለው ለምንድን ነው የጣርሽው ይታየም አንተ አላየም እኔ አሁን እሺ ምረዳሽ አንቺ እንዳግዝሽ የፈለግሽው ከዚህ በኋላ ላንገናኝ ይችላል ለዛ ናቲ በቃ ተረዳኝ እኔ ወድጄ አይደለም ናቲ ናቲ መልካች ስንጫወት ያኔ ሆነን ምንም እያስመሰልኩ አይደለም ናቲ አሁን እየተሰናበትሽ ጥሩ አድርገሽ እየተሰናበትሽ አመሰግናለሁ ናቲ እንድትለኝ እንድትሄድ አልፈልግም በቃ ቢያንስ አቀፈኝ በቃ ላገባ እኮ ነው የምሄደው እንደ ድሯችን እኮ መሆን አንችልም ስማኝ አንዴ ቆም አውራ አንዴ ቆም እንድታወራኝ እፈልጋለሁ በቃ ቢያንስ አንዴ ልቀፍ ቢያንስ አንዴ ልሳብ ቤተሰብ እኮ በቃ እንዳገባ በቃ ፈረደብኝ እኮ በቃ እሺ ሊዳው ወዴት ነው የምትሄደው እንድናወራ እፈልጋለሁ ዝም በይሉ በእናትሽ ሌላ ነገር አታውሪ ናቲ እኔ እንደዚህ እንድትሆን አይደለም ናቲ ስማ እንደዚህ እንድትሆን አይደለም በእናትህ በቃ አንተ እንድትረዳኝ እፈልጋለሁ ማምጣቴ ካንቺ ጋር መሆኔ አንቺን ለማስደሰት መጣሬ ላንቺ ትርጉም የለውም አንቺ የሚታይሽ እዛ ጋር አንዴ የሚያስለቅስሽ አንዴ ና ቁጭ በል አንቺ ጠርተሽኝ አይደለም ቁጭ በል እሺ ቁጭ በልና እናውራ እሺ አንዴ እናውራ ጨርሰሽ እኮ እየነገርሽኝ እኮ ምን የምናወራው ነገር እሺ ምንድነው የምትሰጠኝ ተስፋ አለ አትጩይ ሄሉ እንዳላስቀይምሽ ከዚህ በላይ በቃ እሺ ናቲ ምን ማድረግ እችላለሁ መስማት አለብኝ አቅሜ ሞክሬያለሁ በቃ ከዚህ በላይ ምንም ማድረግ አልችልም ሞክረሽ አየሁሽ እሺ አሁን ምንድነው የምትይኝ ማለት ስልሽ ሄሉ ቆይ ግራ አይገባኝ አንቺ ቃል በቃል እንድትይ ፈልጋለሁ የራሴም በቃ አትድረስብኝ እኔን እየረበሽከኝ ነው እሺ ቆይ ቅድም ምን ስትይ ነበር ስልሽ ስለኔ የምታወሪ ነገር ምንድን በእንትን ቀባብተሽ መሀሉን ይሄን ልትነግሪኝ ነበር ለኔ እንደዚህ ነው ምን ሀምቱ ነገር ደግሞ ምንድን ስለዚህ ነገር ንገር ላንቺ ምንም ትርጉም የለውም ያ ነገር ሁሉም ነገር ትርጉም አለው እሺ አይደለም አሁን እሺ ይሄ ህይወት እኮ ቤተሰብ ያመጣልኝ ህይወት ነው ምን ላድርግ ህይወትሽን እኮ እንደፈለግሽ ማስኬት ትችያለሽ ከዚህ በፊት እኔ ከልክዬሽ አላውቅም አይደል አሁን መንገር ያለብሽ እኔ ጋር አትጠጋ የሚለውን አትጠጋ ሳይሆን በቃ ቤተሰብ ኦኬ ከኔ ጋር ኦኬ እሺ እሺ ንገሪኝ ማለት እኔ አቅም እንዲሆን አይደለም ስልሽ እኔም እኮ ደስ አይለኝም እሺ አንዴ አታስወሪኝም ሄዱ እኔ እኮ ደስ እንዲሽ ሁሉንም ነገር እተውልሻለሁ እኔ አሁንም ላንቺ አስቤ እሺ አንድ ባንድ ያው መገናኘታችን ችግር እየፈጠረብኝ መገናኘታችን ችግር እየፈጠረ ነው ህይወትሽን እኔ ሁሉ ነገር እየፈጠረ ነው ወደፊትሽን እያበላሽው ማበላሽ ሳይሆን በቃ አንተና ትርጉም የለውም ማግኘት እያልሽ ያለሽው ቆይ እሺ ንገሪኝ በቃ መገናኘት እንደሌለብን አሁን ላይ በዚህ አንግል ስለተረዳሽኝ በጣም ነው የማመሰግንሽ ደግሞ አታስመስይ ይበቃሻል ግልጽ ሆነሽ አውሪ እንደዚህ አይነት ነገር ቢኖር ኖሮ እኔ እንደዚህ ባላደረኩ ነበር እና አመሰግናለሁ በጣም ችግር የለውም ካሁን በኋላ ምንም ነገር ችግር አይፈጥርብሽም ተረጋጋ አመሰግንሻለሁ በጣም አረጋጋሽ ናቲ ምን ይሆንክ ነው
አሁን ለምን በሰላም እዚህ ጋር ዝግተን እሺ እንትን በቃ እሺ ከዚህ በኋላ ላንገናኝ እንችላለን። እሺ አመሰግናለሁ። ቀፈኛ ናቲ ቀፈኛ ሄደሽ ታቀፍ አንዴ። እሺ በቃ ተመለስ። ናቲ ጋር አትጠጋ ተባልሽ አንዴ። ምን ማለት ነው? ማን ነው የሚያቅፈኝ ካንተ ውጪ? ላቅፍሽ ነው እንዴ ከኔ ጋር ያስቆመሽ? ያምር ምንም ነገር የለም። እንዳልወድቅ ጌታን ናቲ ቁም። ምንም ነገር የለም። አይ የሆድሽን እያወራሽ ምንም ነገር የለም። በቃ እኔ ዝም ብዬ ኧረ በቃ እንደዚህ አትሁና ናቲ። ኧረ ያ እዚህ ጋር አስከስሳለሁ። እዚህ ጋር መውጣት ሰማኝ ናቲ። አይ ማርያምን እንደዚህ አይነት ነገር አይደለም። አይ ውስጥሽ ስለዚህ ነገር ቁጭ ብለን ማውራት አለብን። ማርያምን ምንም ነገር የለም። እኔ ከመጣሽ ማርያም ታምጣሽ እዚህ ጋር እንሂድና ስለኛ ማውራት አለብን። የምር ምንም ነገር የለም። የምር እኔ በቃ አንተን አይደለም ይሄ የምር ልብሽ ላይ እንደዚህ አይነት ነገር ባይኖር እንደዚህ አይነት ነገር ምን ይሰማዋል የሚለውን አንተ ምን ይሰማሃል የሚለውን ለማወቅ አንቺ ተሰምቶሻል የሆነ ነገር አለ እኔ ምንድነው በቃ የሚሰማኝ? እኔ በቃ ናቲ ምን ይሰማዋል እንደዚህ ብዬ ነው እንጂ ሌላ ነገር አይደለም። የምር በቃ የምር በቃ እኔ ከዚህ በኋላ አንገናኝም ምናምን ያልኩት አውቄ ነው ማለት በቃ እስቲ ምን ያክል ስሜቱን ሊያው ብዬ ነው እንጂ ሌላ ነገር አይደለም። የምር አይደለም ናቲ። እኔ አንተ እስቲ ናቲ ምን ይላል? ምንድነው የሚያበላሸው? የሚያበላሽሽ ነገር ካለ ምናምን እንደዚህ የሚሰማሽ ነገር ከሆነ ችግር የለውም። ግልጽ አውርተን ቁርጥ አውርተን እኮ መኖር እንችላለን። አታፋልኝ በእናትሽ። የምር ሌላ ነገር የለም ናቲ የምር። እሺ ይሉ በእናትሽ በኋላ ትስሚኛለሽ። እኔ አስጠልቶኝ በኋላ አልሰማም። ማን ነው ልስም የምፈልገው? አይደለም እኔ ልስም በእናትህ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን እኔ ያናዱኛል። እሺ በቃ ተረጋጋ። እውነታቸው ነው ማነው? እውነታቸው ነው ለማይ ይገባኛል። እንደዚህ አይነት ቀን ይገባኛል። እሺ የምንም ቀን ነው የሚገባ ናቲ። የምር ምንም ነገር የለም። እኔ እስቲ ናቲ እንደዚህ ብል ምን ይሰማዋል ምናምን ብዬ በቃ ለመፈተን ነው ፈተና ሳይሆን የምን ኖርማል ምን ይሰማል። አሁን አንተ እንደዚህ አይነት ነገር ብትል ምን እንደምሆን አስብ። በቃ እኔ ናቲ እስቲ ምን ይላል ሚለውን ልወቅ በሚለው ነው እንጂ ሌላ ነገር አይደለም። እውነት ምንም ነገር የለም። እኔ አንተ በዚህ በሰለጠነ ዘመን እንዴት እኔ ቤተሰብ በቃ ያመጣልኝን እንዴት ነው ማገባው? ሲጀመር ቤተሰብ ምንም እንደማያመጣ አውቃለሁ። አንቺ ለኔ ለመንገር ፈልገሽ ዳርዳሩን እያልሽ እንደሆነ ነው ተረዳሁት። ሲጀመር እንደዛ እንደማይመስለኝ አውቃለሁ። አረ ሄዱት በቃ የምር እንደዛ አይደለም። የምር ምንም ነገር የለም። ላንተ እሺ በቃ ትታል። እሺ እኔ እንዲደብር አልፈልግም። ተሽግሎ ልቤን ተኮሰው እኔ ሴት ልግባ ወዴ ልድረሰው እንዳንጸባረቅ ፊትሽ ሲያበራ መቃም አንገትሽ ከሩቅ እሺ በቃ ተነስ። ምን ልሆንልሽ? ይቅርታ ይኸው። እሺ ይቅርታ። እሺ ኧረ በማርያም ምን እንደተሰማ ታወራለህ? ኧረ ምንም ልክ እኮ ነሽ ያነሳሽው እኮ ምናምን ነገር ነው። ለማንኛውም ቤተሰብ እንዳያችሁት ነው። እናንተ ታውቃላችሁ እንግዲህ ነግሬያችኋለሁ ለእናንተ። ለማንኛውም ይሄን ይመስላል። ያው ናቲ ለማውራትም አልፈለገም፣ ደብሮታል፣ አስደብሬዋለሁ። ለማንኛውም ቤተሰብ ቻው።